ሰላም እንዴት ናችሁ? ወደ ዋናው ቪዲዮ ከማለፌ በፊት አንድ ማስተላለፍላችሁ መልእክት አለ። እኔ ዩቲዩብን እንደ ቋሚ ስራዬ ነው የምሰራው ከዚህ በኋላ እና ለእናንተም አሪፍ ቪዲዮዎችን ለማቅረብ እሞክራለሁ። ስለዚህ በተቻላችሁ መጠን እባካችሁን ይህን ቪዲዮ የምታዩ ሁላችሁ ቪዲዮን ላይክ፣ ሰብስክራይብ በማድረግ ሼር በማድረግ መከታተል ጀምሩ። እናንተን ደግሞ ለማዝናናት የተለያዩ ቪዲዮዎችን እሰራላችኋለሁ። ነገር ግን የእናንተ ትብብር ያስፈልገኛል እና ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንደምታደርጉም ደግሞ አልጠራጠርም። አሁን የዩቲዩብ አሰራር ስለተቀየረ ሼር በጣም ያስፈልጋል። ሼር አድርጉ። ሼር ካደረጋችሁም በኋላ ሼር ያደረጋችሁላቸው ሰዎች እንዲያዩት ምከሯቸው። ሙቪ ፕሮዲስ እናደርጋለን። ስለዚህ ይህንን ቻናል ትልቅ እናድርገው። አመሰግናለሁ። ቻርሊ ለመኪና የተለየ ፍቅር አላት። እናም ደግሞ መኪና የመጠገን ችሎታ ነበራት። ቻርሊ አባቷን በድንገት በልብ ድካም ነው ያጣችው። ይህ ክስተት በውስጧ ትልቅ ባዶነትና ቁጣን ፈጥሮባታል። ቻርሊ መኪና የመጠገን ችሎታ ያገኘችው ከአባቷ ጋር ጋራዥ ውስጥ አብረው ስትሰራ ነበር። እሷና አባቷ አንድ ላይ በመሆን አንዲት አሮጌ መኪና ለመጠገን ቃል ገብቶ ነበረ። ነገር ግን ሳይጨርሰው አባቷ ሞተ። ጨርሳም እንደምትነደው ለአባቷ ቃል ገብታ ስለነበረ ይህን ቃሏን ለመፈጸም ብዙ ችግሮች ይገጥሟታል። ቻርሊ አሁን አባቷ ከሞተ በኋላ ከእናቷ ጋርና ከእንጀራ አባቷ ጋር ነው የምትኖረው። ቻርሊ እናቷ ሌላ ሰው አግብታ እየኖረች ያለው ህይወት ምንም አያስደስታትም። እናም ቻርሊ ከእንቅልፏ ስትነሳ ልደቷ እንደሆነ ትዝ ይላታል። በዛም ሰዓት አባቷ ትዝ ይላትና የአባቷን ፎቶ አንስታ ትመለከተዋለች። ቻርሊ አባቷ ይህን መኪና እንድትጨርስ ቃል አስገብቷት ስለነበረ ቃሉን ለመጠበቅ ቀን በቀን ወደ ጋራጇ በመሄድ መኪናውን ለማስተካከል ትሞክራለች። ይህን መኪና ለማስተካከል ግን ብዙ ነገሮች ይጎሏታል። ያልተገዙ የመካኒካል ፓርቶች ስላሉ ቻርሊ መኪናውን መጨረስ አልቻለችም ነበር። ታዲያ ዛሬ ቻርሊ ልደቷ ነው። ቻርሊ መኪናውን እንዳልጨረሰችው እናቷ ስለምታውቅ በልደቷ ቀን ስጦታ ታቀርብልኛለች ብላ በማሰብ ቻርሊ ትጠብቅ ነበረ። ከዛም ከእንቅልፏ ትነሳና ፊቷን በመተጣጠብ እናቷ ያቀረበችላትን ስጦታ ለማየት ትሄዳለች። በምትሄድበት ሰዓት ግን ያልጠበቀችው ነገር ነበር የሆነው። ቻርሊ እናቷ ትገዛልኛለች ብላ ያሰበችውን ሳይሆን ሳይክል ስትነዳ ለጥንቃቄ ብላ ሄልሜት ነበር የገዛችላት። ይሄም በጣም ያበሳጫታል። የእንጀራ አባቷ ደግሞ መጽሐፍ ነበር የገዛላት። ይሄ ደግሞ የበለጠ አናደዳት። ታዲያ በእናቷና በእንጀራ አባቷ ብትበሳጭም የሞተውን የአባቷን ቃል ለመፈጸም ተስፋ አልቆረጠችም ነበር። በዚህ ሰዓት ነበር የራሷን ስራ ለመስራት የወሰነችው። ከወሰነችም በኋላ የሎሚ ጭማቂዎችን በተለያዩ ቦታዎች ላይ በመዘዋወር ለመሸጥ ወሰነች። ከዛም በዚህ ስራ ብዙ ከቆየች በኋላ ብዙ ትርፍ ማግኘት ስላልቻለች በስራው ተስፋ እየቆረጠች መጣች። ነገር ግን በሰራችው ስራ ትንሽ ብርን አጠራቅማ ስለነበረ ከአያቷ የአሮጌ መኪኖች ማጠራቀሚያ ሄዳ የተለያዩ ማሽነሪዎችን ለመግዛት ወሰነች። በምትሄድበትም ወቅት አንድ ቢጫ የተሸፈነ መኪና ታያለች። ካየችውም በኋላ የቤት ያለውን መኪና ሰርቼ መጨረስ ባልችልም ይህንን መኪና በገዛው እንኳን የአባቴን ቃል መጠበቅ ይሆንልኛል ብላ አሰበች እና መኪናውን ለመውሰድም ወሰነች። አያቷን ትሄድና መኪናውን እንዲሰጣት ትለምነዋለች። አያቷ ግን አይሆንም ይላታል። እሷን በመመለስ እባክህን አያቴ ይህን መኪና ከሰጠኸኝ እኔ ደግሞ በነፃ ጋራጅ ውስጥ አገለግላለሁ ትላለች። እናም አያቷና እሷ በዚህ በመስማማት መኪናዋን ይሰጣታል። በጣም በመደሰትም ወደ ቤቷ ተወስደዋለች። በወሰደችውም ጊዜ መኪናው መንገድ ላይ እንግዳ የሆነ ድምፅ ሲያሰማ ስለነበረ ቤት ካስገባችሁ በኋላ ጋራጅ ውስጥ ሄዳ ለመፈተሽ ወሰነች። በስርም ገብታ እየፈተሸችው እያለ እንግዳ የሆነ ነገር ታያለች። መኪናው ታዲያ እንደ ማንኛውም ተራ መኪና ሳይሆን ከስፔስ የመጣ ሮቦት ነበረ። እናም ቻርሊ በዚህ ሁኔታ በጣም ደነገጠች። ሰራችውም። ይህ መኪና ታዲያ ሁለት ማንነት ነው ያለው። ሲፈልግ መኪና ይሆናል፣ ሲፈልግ ደግሞ ወደ ሮቦትነት ይለወጣል። አሁን ቻርሊ ማድረግ የጀመረችው መኪናውን መመራመር ነው። እናም የሆነ ሰዓት ላይ ጋራጅ ውስጥ እያለች መኪናው ወደ ሮቦትነት ይለወጣል። እናም ቻርሊ በጣም ደነገጠች። ይህ መኪና የመጣው ታዲያ ከስፔስ ነው። በሆነ ወቅት በእንደሱ አይነት ከሌላ የጠላት ቡድን ጋር ሲደባደብ ስለነበረ የማውራት ሲስተሙን በመሳሪያ ወቅተው አበላሽተውት ነበር እና አሁን ላይ ማውራት አይችልም። ከዛም ቻርሊ ከሱ ጋር መግባባት ስትሞክር ማውራት ስለማይችል እናም እንደ ንብ ይነፋነፍ ስለነበረ ቻርሊ ቢ ብላ ትሰይመዋለች። ይሄ ብቻም አይደለም። ቢ ሮቦት ሆኖ በቤታቸው ጋራጅ ውስጥ መቆየት ስለማይችል እናም ቁመቱ ከቤታቸው በላይ ስለሆነ በሚዞርበት ሰዓት እቃዎችን በመሰባበር ይቸገር ነበር። እናም የቻርሊ ቤተሰቦች በተለይ እናቷና የእንጀራ አባቷ እንዳያዩት ለማድረግ ከፍተኛ ጥንቃቄ ታደርግ ነበር። ቢን በጣም ግዙፍ ስለነበረ ጋራጅ ውስጥ ተደብቆ እንዲቆይ እና ድምፁ እንዳይሰማ ትሞክር ነበረ። ቢን የድምፅ ሳጥኑ ተሰብሮ ስለነበረ መናገር አይችልም። ቻርሊ ግን በምልክት ቋንቋና በአካል እንቅስቃሴ እንዲረዳት ታደርግ ነበረ። መኪናውን ሬዲዮ በመጠቀም የተለያዩ ዘፈኖችና ቃላቶችን እየቀጣጠለ ሀሳቡን እንዲገልጽ አስተማረችው። ቢን በመጀመሪያ ላይ በጣም ፈርቶና ግራ ተጋብቶ ስለነበረ ቻርሊ ግን ልክ እንደ አንድ የቅርብ ጓደኛ በመቅረብ እንዲረጋጋ አደረገችው። የተሰባበሩ ክፍሎችንም በመጠገን ሞከረች። ከሰው ልጆች ጋርም እንዴት መላመድ እንዳለበት በጣም እየተጠጋች ማስተማር ጀመረች።
ቢን በቤቱ ውስጥ እቃዎችን ሲሰባበር ወይንም ችግር ሲፈጠር ለቤተሰቦቿ የተለያዩ ምክንያቶችን እየፈጠረች ተሸፍንለት ነበረ። ይህ ሁኔታ በመካከላቸው ጥልቅ እምነት እንዲፈጥር አድርጓል። አንድ ቀን ትሪፕ የተባለ ጓደኛዋና ሌሎች ተማሪዎች ድግስ አዘጋጅተው ወደ ወንዝ ዳርቻ ሄደው ነበር። እናም እነሱ የያዙት በጣም አዳዲስ መኪኖችንና ቅንጡ የሆኑ መኪኖችን ነበር። ከዛም ቻርሊ እነሱ ወደ ተሰበሰቡበት ሄዳ የሎሚ ጭማቂ ለመሸጥ ሄዳ ነበር። ስትሄድ ግን ከአያቷ የተቀበለችዋን ያቺን አሮጌ ቢትል መኪና ይዛ ነበር የሄደችው። እናም የክፍል ጓደኞቿና ትሪፕ ሲያዩት ዋው ቻርሊ፣ ይሄ ነገር መኪና ነው ወይስ የቆርቆሮ ክምችት? መንገዱ ላይ እንዳይበታተንብሽ ተጠንቀቂ ይልና ይሳለቅባታል። ሌሎችም ከሱ ንግግር በኋላ ይስቁባትና ይሳለቁባት ጀመረ። ከዛም ቻርሊ ከመኪናዋ ትወርድና ትሪፕ፣ መኪና ማለት ውጫዊ ውበቱ ብቻ አይደለም፣ የውስጥ ብቃቱ ነው የሚወስነው ትለዋለች። ትሪፕን በንቀት ብቃት? ይሄ ቢጫ ሎሚ ከእኔ መኪና ጋር ይወዳደራል ማለትሽ ነው ብሎ ይጠይቃታል። እሷም በድፍረት አዎን ትለዋለች። በቃ እንደዛ ከሆነ እንወራረድ ይሏታል። ጓደኞቹም በዚህ ሀሳቡ ይደግፉታል። እሺ እንደዛ ከሆነ ጫፍ ድረስ እንሽቀዳደምና ካሸነፍሽ ለአንድ ወር የሚሆን ነዳጅ ሞላልሻለሁ ይላታል። እኔ ካሸነፍኩ ደግሞ ይህንን አሮጌ መኪና ለብረት መሸጫ ትሰጪዋለሽ ይላታል። ከዛም ቻርሊ ወደ መኪናው ጠጋ ትልና ቢ ስማኝ፣ እነዚህ ሰዎች አንተን እያናደዱህ ነው፣ ማን እንደሆን ካሳያቸው ትለዋለች። ቢ ቢጫው መኪና ይናደድና ሬዲዮን ይከፍታል። ከዛም ሞተሩንም ወዲያው ያስነሷል። ከዛም በዚህ ሰዓት ትሪፕ ይደነግጣል። እናም ቻርሊ እየሳቀች ወደ መኪናዋ ትገባለች። እዛ ሁለቱም ይዘጋጁና የቢ ሞተር እንግዳ የሆነ ነገር ያመጣል። ድምፁ በድንገት ይቀየራል። እንደ ጀት አውሮፕላን ዝቅ ያለና ኃይለኛ ድምፅ ማሰማት ይጀምራል። ቻርሊ በዚህ ሰዓት ፈገግ ትልና ፍሬኑን ትለቃለች። ከዛም ሳታስበው ውድድሩም ይጀምራል። በዚህ ሰዓት ትሪፕ የሙስታንግ መኪናን ፍጥነት ጨምሮ ወደፊት ቀደመ። ቻርሊ በዚህ ሰዓት የፍርሃት ስሜት ተሰማት። ካሁን እቀድመዋለሁ እያለች ታስብ ነበር። ነገር ግን ትሪፕ አሁንም ፍጥነቱን እየጨመረ ወደፊት መገስገስ ጀመረ። በዚህ ትዕይንት ቻው ቻርሊ ያልኩሽ እኮ ይሄ የልጆች ጨዋታ አይደለም ይላታል። ቻርሊ በዚህ ሰዓት የበለጠ ትናደዳለች። እናም ቢ አሳየው በማለት ትጮዋለች። በድንገት የባምበልቢ የኋላ ጎማዎች በከፍተኛ ፍጥነት መሽከርከር ጀመሩ። መኪናው እንደ ቀስት ተተኮሰ። ትሪፕ ደንግጦ መስታወት ሲያይ ቢጫዋ ቮልክስዋገን በአየር ላይ የበረረች የምትመጣ ነው የሚመስለው። ትሪፕም ምንድን ነው ይሄ መኪና ሮኬት ነው እንዴ በማለት በጣም ይገረማል። ባምበልቢ የትሪፕ መኪና አጠገብ ሲደርስ ሬዲዮን በከፍተኛ ድምፅ የድል ዘፈን መክፈት ጀመረ። ትሪፕ መኪናውን ለማስተካከል ቢሞክርም ባምበልቢ ግን በቅጽበት ቀድሞት ገደሉ ጫፍ ላይ ደረሰ። ቻርሊም በዚህ ሰዓት መኪናዋን አቁማ ወረደች። ትሪፕ ከጥቂት ሰከንዶች በኋላ በረጅሙ እየተነፈሰ ደረሰ። ፊቱ በድንጋጤ ነጥቷል። ቻርሊም በኩራት መኪናዋን እየነገፈች እንዴት ነው ትሪፕ ትለዋለች። ቢጫው ሎሚ ጎመዘዝ አይደል ትለዋለች። ትሪፕም እየተንተባተበ ይሄ የማይታመን ነገር ነው፣ እንዴት እንዲህ ሊፈጥን ቻለ? ይሄ መኪና ተራ መኪና አይደለም እንዲህ ይላታል። ቻርሊም ልክ ብለሃል ትሪፕ፣ ይሄ መኪና ነፍስ አለው። አሁን የገባንበትን ውርርድ አስታውስ፣ ነዳጁን አትርሳ ትለዋለች። ባምበልቢም በደስታ የፊት መብራቶቹን አበራና አጠፋ። ባምበልቢ በደስታ የፊት መብራቶቹን ብልጭ ድርግም እያደረገ ራሱን ማንቀሳቀስ ይጀምራል። ቻርሊም በድል አድራጊነት እየሳቀች ወደ መኪናዋ ገባች።